ሎሚና የበረሃ ሎሚ ሰላም ዩቲዩብ እንዴት ናችሁ እናንተ? ሰው ጠፋ አይባልም። እናንተ ምን ነው ጠፋሽ ባትሉኝ ምን ግን ነግራችኋለሁ። ፒሲ ተበላሸ when I start recording ከዛ በኋላ ደግሞ ጉንፋን ያዘኝ እና ደግሞ 98 ሰብስክራይበር ገብተናል። I want to say thank you በጣም እውነት ኤነርጃይዝ አረጋችሁኝ። አሁን ዛሬ ቪዲዮ ልቅረጽ ምናምን ብዬ ስነሳ ሰብስክራይብ አድርገን ገባው ምናምን ምክንያቱም የሆነ ቀን እየቀነሰ የሆነ ቀን ምናምን ሳየው ምናምን እያልኩኝ ነበርና 98 እሺ ሳምንታችሁ እንዴት ነበረ? I think ወደ ከሳምንት አልፎኛል መሰለኝ ቪዲዮ ፖስት ካረኩኝ። እንዴት ነበር ሳምንታችሁ? እናንተም ጸዴ እንደነበረ ተስፋ አደርጋለሁ። እንግዲህ ዛሬም እንደተለመደው ፈታ ያረጋችኋል፣ ያዝናናችኋል፣ እንደገና ደግሞ ያመካክረናል። እንዲህ ቢሆን እንዲህ ቢደረግ ያባብለናል ብያሰብኩትን ቪዲዮዎች ይዤ መጥቻለሁ። እንግዲህ እና ደግሞ 98 ፎሎወር ገባን ብላችሁ ደግሞ ዝም እንዳትሉ ሰብስክራይብ አስደርጉ፣ ሼር አድርጉ። እቺ ነገር ትደብረኛለች፣ እቺ ነገር ደግሞ ትቀጥል የምትሉትን ኮሜንት አድርጉልኝ። ይመቸኛል እናንተ አስተያየት፣ እናንተም ትመቹኛላችሁ። እንግዲህ enjoy the video። የጓደኛ ሰርግ ላይ ቤስት ፍሬንዱ ንግግር ያደርግ ስትባል ሎሚና አይቢ ሎሚዎቹን እኮ መጠጨረስካቸው። እኔ በህይወቴ እንደዛሬ ቀን ደስ ብሎኛል። ጓደኛዬ ከዛ አስቸጋሪ ሱሱና ባህሪው ተላቆ እንዲህ ድል ያለ ሰርግ ላይ ይገኛል ብዬ አስቤ ባላቆም እውነት ለዚህ ሁሉ ክብር ያበቃችሁ ባለቤት እግዚአብሔር ያክብርሽ። ሌላንቺ ምንም ቃላት የለኝም። ትልቁን ክብር ትወስጃለሽ። ጓደኛዬ ግን ማቀው ነኝ። አሁንም ቢሆን እግዚአብሔር ያበርታሽ ነው የምለው። እኔ ምንም አይደለም። መቼም ቢሆን ስለማይለወጥ አሁንም ቢሆን እግዚአብሔር ያበርታሽ። ጓደኛዬ በጣም ነው ማቀው። ትዳር የሚይዘው ሰው አይደለም። ትዳር ልጓም ሊሆን ነው። ሌቢ ትቀልጃለሽ። እኔ ምን አንተ ማጋጣ ሆነ ይቢ ለማንኛውም ወሬውስ ወሬ ነው። ከሁለት ሴቶች የወለድካቸውን 3 ልጆች በጊዜ ነገራት። ወይኔ ከሴቶች የሚደበቅ ነገር የለም። በራሷ ጊዜ ያገኘች ቀን ለትዳራችሁ መፈቻ ምክንያት እንዳት ኤቢ ነገር ያለው እንደወንድ ኤቢ አንተ ያንተ ድፍረት ኤቢ አንተ እኮ 9 ኤክሶችን እኮ ዛሬ ሰርግ ላይ የጠራ ሰው ነው። አይ ሰውዬ ጉዳይ ጀሪ ታለ ጀሪ ምቶኝ ይኸው ኤቢ አገባ። አንቺ ልጅ አውላላ ሜዳ ላይ ጥሎሽ ዲቦራ አረ ይመጣጡን ቀሙት። አረ ቅድም ሰላም ብላኛለሽ ዲቦዬ ዲቦ ይኸው ኤቢ አገባ። ክሽ ያለሽ አትከሽም አንቺ እሱ ይኸው ቀጫጫው አፈፍ አረገችልሽ። ምታረይ ቤቲስ ቤቲ ማን ይለቀቀብን ቀረች። ቤቲ እንኳን ቀረችብን። ቤቲ አንተ ነው ኤክሷ። አረ ወይኔ ጉድ አደረገኝ። ወይኔ አይ ለማንኛውም እኔ ብዙ ማውራት አልፈልግም። ሁሉ አውርታ ሲሪየስሊ ብዙ ማውራት ቢፈልግ እንዴት ሊሆን ነው? አብርሃምና የሳ እንዴ ሳራ የታለች? ሳሪዬ አረ ልጁን ሰርጋባሽ ውጭ ወጣች መሰለኝ። ኤቢ አንተ እኮ ብቻዬን እኮ ገና ተናግረኛል። እርኩስ እኮ ነው ኤቢ ያተጉድ እኮ አያልቅም። አቤት እኔ እኮ ምንድን ነው የምትላቸው ሴቶቹ ግን ለማንኛውም ኧረ አንድ ጉድ ትዝ አለኝ። ኤቢ ማለት እኮ አስተማሪውን ኤቢ ማለት ጎበዝ ስራዲያስ ኤቢ ጓደኛዬ ነው። ስለሱ ዛሬ ነው ማውራት ያለብን። ስለ ጓደኛዬ ነው
ዱላ እኮ ቢሸር ጀመር አሉ ጭራሽ ቦርሳ ወረወሩ። አይጀምር to be honest ማለት ነው እንደ ጓደኛ ማንም አያውቅም እውነት ነው ግን ሰርጉ ላይ በዚህ አክል ልክ መንገር ተገቢ አይደለም ግን ኮንሰፕቱ በጣም አሪፍ ነው ይመችህ ቴዳ ስማ በእናትህ ሚስት ማግባት እንዴት እንዳማረኝ ሚስት ምን ድሮ ቀረኩሱ ድሮ በደናው ጊዜ እግርና ጣጥባለ ቀባብታ እንዲያናትን እያሻሸሽ ምናምን ጡት አጥብታ ምናምን ስንት ተርቀ ይቀይራል ምናምን ነበር አሁን ምን አለ ብለህ ነው ምንም የለም እኮ ኖ ሚስት እኮ ነው ያልኩህ እኮ እናታው ሚስት ጆሮ አይሰማም እንደ ይሄ ሰውዬ ሚስት ነው ያልኩህ ያው ነው ይሄም እሱም ያስኬዳል አቤት የሰርጋችለት በስማም በምን አይነት ዘፈን እንደምንቀውጠው ነው ዘፈን ድሮ ቀረ ዘፈን 90 ላይ ቀረኮ እና እስኪ ልቀፍሽ በልቤው ላኑርሽ ምናምን ነበር አሁን ምን ዘፈን አለ ብለህ ነው በድሮ ላይ ማን ነው እንትን ያለ በእናትህ ደግሞ ሰምተሃል በእናትህ ጋሹ ሉቃ እኮ ሞቱ ከምር ነው የምሬን ነው ምን ሞት ድሮ ቀረ ምን የሚገርም ነገር ነው ድሮ እኮ ጠዋት ላይ ድንገት ስትነሳ 15 ሰው 16 ሰው ምናምን ድንገት ተረፍርፎ ምናምን ታገኛለህ የድሮ ሰው ሞት ነበር አሁን መቼ ሞታል ሰው ሞት ድሮ ነበር እንደ ሰውዬ ድሮ የሚል ድሮ ቀረ ድሮ ያለ ጸብ ነው እንደፈለኩ አንተ ሰውዬ ተጫዋለ እንደ ሰውዬ ጨዋት ድሮ ቀረ በእኛ ጊዜ ሰው ላይ ጨዋል እንደ እንደዚህ አይነነ ነበር ግን ድሮ ቀረሱም ድሮ ላይ ትቆያለህ ወይስ ትሄዳለህ ወላ ኮሜንት አቤና ከቤ የአብርሃም ያርግላችሁ ወይኔ የኛ ሀገር ኮሜንት የሚያረጉ ሰዎችማ ወይኔ መልካም ገብቻ ላንተም በቃ ካየኝ ምናምን መንገድ ላይ መሽናት አልወድም የምር ቋጥሬ ምናምን ረጅም ርቀት ምናምን መሄድ ፈልገው የሆነ ያስጠላኛል መንገድ ላይ ምናምን መሽናት አንድ ቀን እዚህ ወለጋ 2009 ማለት ነው ቁጭ ብለን ከጓደኞቼ ጋር ምናምን አረቄ ጠጣን ከዛ በመሀል ሽንት ምናምን ብዬ ወጣ አልኩ ማለት ነው ከዛ ሽንት ቤቱ እንደዚህ ወደ ጓሮ ምናምን ገብተን ከዛ ገባው ምናምን ሸንቼ ስመለስ ሸንቼ ተመልሼ ምናምን በቃ እዛ እንትን አለች አግድም ወንበር አለች ጠረጴዛ እዛ ላይ ቁጭ አልኩ ማለት ነው ከጓደኞቼ ጋር ተመልሰህ እሺ ባለቤቱ እየበረረ መጣ ማለት ነው እሺ እንዴ አነቀኝ ከዛ አዘለለኝ ጋር እንትን ጠረጴዛው ላይ ዘልሉ እንደዚህ እንትን አመጣኝ የሆነ የሸሚዝ ቁልፍ ምናምን ብቻ ተበጣጥሷል እንደዚህ ምንድነው ስለው እየጎተተ ነው የሚወስደኝ በእናትህ ልቀቀኝ ምናምን ዝም ብለህ የሆነ እንትን የሆነ ዝም በል በእናትህ ቆይ ምናምን ይሆን እንደዚህ እየጎተተ ምን ግራ ገብቶኛል ምን ሰርቼ ነው ምናምን ያለው ይሄ ያንተ አይደል ምን ነው ሳይ የተቆለለ አር ማለት ነው ወደ ሽንት ቤቱ መሄጃ የሆነ እንደዚህ ዘብሎታል የሆነ ሰው ኦኬ በቃ ያዘኝ ምክንያቱም አንገባኝ ማለት ነው እንዳዘኝ አይ በቃ ተመሳስለበት ነው በእንትን የለም በዚህ መጀመሪያ ዲፕሎማ ይቅርታ የኔ አር አይደለም የሆነ በቃ አይደል እንዴት ይሄ ይቅርታ ነው የሚለቀኝ መስሎኝ ያንተ ነው አለኝ የኔ አይደለም አልኩህ እኮ እኔ በቃ እንደዚህ ነገር አላደርግም ያንተ ነው ከዛ እየተጫጫኸ መጣ ነው እንዴት እያየሁት እየጤሰ እና ያንተ ትኩስ አረብናት አይደለም
እያየሁት እየጨሰ is weird በኢየሱስ ከዛ በቃ እንትን ይሄ ብሶት የጀመረው ማንንም ለመጠየቅ ትችላለህ ሀብታሙ አለ ጉድጓድ ካላየ ያራም አስዋጭታ ነው ሄዶ ሲጠይቅ በኢየሱስ መጨረሻ ላይ መላጣ ስንሆን ፀጉር ቤት የተገናኘው ደንበኛችሁ ልትሰናበቱ ምንም አረ ገቻን የምታየው ነው እንግዲህ ከጠፋው ቀር እንዳይል ሊሉት ነው ሴት ህገ መንግስታዊ መብታችን የሆነውን ነገር ልንገርሽ አንደኛ መግደርደር መብትሽ ነው አንድ ወር አይደለም ለምን አንድ አመት አይጠብቅሽ አስለፊው በደንብ አድርጎ ይልፋ ገና እድሜ ልክሽ ልትመጠመጭ አይደል እንዴ እንዳሰኝ ተግደርደር በአንዴ እሺ እንዳትሉ ሁለተኛ never ever try to pay on the first date by the way just love the attitude never ጌት ብሎ ይዞሽ ወጥቶ አንቺ ለምንድን ነው መከፊው ኢቨን ሼም ካስያዘሽ ማለት ነው 50 ምናምን መቼስ ዘንድሮ ጉድ ነው እየሰማን ያለ ነው እንደዚህ ሚሊዮን ዶች መጥተዋል 50 ንክፈል ነው ቢልሽ ራሱ ባግሽን አምጪና ክፍት አድርገሽ ፑታኒ ሊፕስቲክስ መብትሽ ነው አንዴ ከፍት ብላችሁ የምታፈጡብን ወንዶች ደግሞ አታፍሩ አንተ ጨምላቃ እሷን ከፍል ነው ተፈጥባት አረፈሩ ቤተሰብ ታስተዳድራላችሁ ሲባል ጉድ ተመለሳችሁ እኮ ከኛ ጋር ሰከንድ እንዴት ማጥቶት እኮ ለዛ እኮ ነው ተመለሳችሁ አይናችንን ማጥቶት እኮ የእውነቱ ሶስተኛ never beg him for forgiveness ካጠፋሽ ራሱ ምናልባት ጥፋተኛ ልትሆኚ ትችያለሽ ምናምን ይቅርታ እንድትዩ ሊፈልግ ይችላል ይቅርታ እንዳትጠይቅ አልቀሺ እኔ ልንገርሽ አልቀሺ ጥሩ ማምለጫ ዘዴ በቃ መፍትሽ ነው አራተኛ ነግሬሽ አልሰማልሽኝ ነገር ሬድ ፍላጎቹን ቶለሬት አታድርጊ አንዴ ችግር የለውም ሁለተኛ ሶስተኛ ስታይ አምጪ መብትሽ ነው ዘላለም ምን አሰቃየሽ አምስተኛ እቺ በጣም ወሳኝ ነች እስክትጋቡ ድረስ በጣም የሚጣፍጠው ምግብሽን እንዳታስቀምሹ አለበለዚያ ዛሬ እስቲ ምግብሽ ናፈቀኝ ነገ ያቺ ምግብሽን አሰሪልኝም ነግሬሻለሁ ገና ዘላለም ነው ምግብ መሰሪው መብትሽ ነው ህገ መንግስታዊ መብትሽ ነው ተጠቃቂው እንዳታሳዩ ወደፊት ታሳዩዋለሽ ይደርሳል ምን ይመስላችኋል እስኪ እኔ በአብዛኛው ስማማለሁ because ያው ሁሉም ነገር እንደ መብት ይቆጠራል የሆነ ሰዓት ላይ ትዳር ላይ ሲሆን ሌላ ህግ ይሆነዋል አሁን ግን ያስማማለሁ 17000 ሴቶች ጠይቆኛል እስቲ አጣርቻ አልሰማሁሽም ማን ታሞን የጠየቁት የፍቅር ጥያቄ አይደለም መቼም እኔ 17000 ሴቶች ጠይቆኛል ግን እኔ ቦታ አልሰጥ የእውነቱ የፍቅር ጥያቄ ነው እንዴ አንተ ይሄንማ ዝም አላችሁት ይሄን ሰውዬማ ዝም አላችሁት ያሳብዳል ነው ወይኔ she thinks she's a man but she does not have the equipment to be a man እነዚህ እንዲ ፊልም እያዩ ነው በቃ አንዳንድ ባሪዎች እኮ አሁን ከእንዲ ፊልም ምናምን የተወሰዱ ናቸው ያየን ነው ከእንዲ ፊልም እየሞከርክ እንደሆነ አይደል አሁን ለምሳሌ በንቀት ህሊናና በጆኒ መካከል ቢገጥሙ ማን የሚያሸንፍ ይመስልሃል ሁለቱም ምንም የሚያውቁት ነገር የለም እና አንተ ነው የምታውቀው እንዳችሁ ወያትሉልንም ግን ማህይም የማያቅዝ ብላይ ሙዲዛ ግን ማለት ማያቅዝ ብላይ ሙዲዛል አንተ ምን እያረከ ነው ለኔ ሁለቱም ማይቦች ናቸው 500,000 ብር ቻሌንጅ አንተን ካሸናለ 500,000 ብር ነው 1 ሚሊዮን ብር አቀረባችሁ ሊመስለኝ ኪስ አከታቱ ራሱ
ፈርቶ እንደሆነ ያስታውቃል። He knew he's scared. You're a pussy. አይ ይሄን ኤዲት ያደረገው ሰው ጎቲት ኦሬዲ ማን እንደሆንክ ጋንጃዬን ሉባንጃ አደረጉት። እማዬ ይሄ ሁሉ የምንጭስ ነው? ባከኔ ማኪስ ውስጥ ጣና ግንቻ አጭሽው ነው። ኪሴ ውስጥ የነበረውን አጭሽው? አዎ ይሄው አታውም እንዴ? እና ምን እየፈለግሽ ነው? የስልኬን ፓስወርድ እኮ የት እንዳስቀመጥኩት አጥቼው ነው። ወይኔ አባስ ይታል? እዛ ውጪ ነው። ምን ነው? እሱም ደርሶታል ማለት ነው። ምን እቁብ ነው የደረሰው ሳይነግረኝ? አባዬ ምን እያደረክ ነው? ሰማዩን አታየውም እንዴ? በደመና ቆሽሾ እያጸዳሁት ነው። ይመቻችሁ። ታሪኩን ነግራችኋለሁ። ግን እንዲህ አይነት ቀለበት ያለው ባል ካለሽ ዛሬ 16 ነው ቀን እቤት ማታ ሲመጣ ጥዮ ነው ቢሮ ረሳውት ካለሽ ፍቺው። ልንገርሽ እንዴት ጀርመን አደባባይ ነው የተሳፈረው። ራይድ ውስጥ ነው እንዴ? ቄራው ሰደይ ነው ያለኝ። ልክ ቄራ በአማን ፔንሲዮን በአማን ወይ በእምነት እዛ አካባቢ ነው ያወረድኩት። ይደዋወላል በስልክ መጣው ቆንጂ ምናምን ይባባላል። ከዛ ሲወርድ ጠበቀችው ነገር ይዘው ተያይዘው ገቡ ወደዛ። ከዛ እኔ ኖርማሊ ተሳፋሪ ሲወርድ ከኋላ ቼክ የማድረግ ልምድ አለኝ። ወንበር ቼክ ሳደርግ እቺ ቀለበት አለች ወድቃለች። ማንንም አልጫንኩም፣ እሱን የጫንኩት ከነጋ ከኪስ ውስጥ ስሊፓው ታርጋውታለች ከጣቷ ወልቆት ማለት ነው። የኔ እናት ይሄ ቪዲዮ ቫይራል ወጥቶ ከደረሰሽ ራሱ አሁን በአማን ፔንሲዮን ብትመጪ ከቀኑ 9 ሰዓት ነው እዛ ታገኛለሽ። ይሄው እግዚአብሔር ሲያወርዳችሁ የት እንደሚጥላችሁ አታውቁም። የሰውየውን ፎቶ ይዘሽ ከመጣሽ አንቺ ደግሞ ይሄን ቀለበት መውሰድ ትችያለሽ። 70,000 80,000 ብር የሚያወጣ ቀለበት ነው። መውሰድ ትችያለሽ መተሽ የሰውየውን ፎቶ ካሳየሽ። አመሰግናለሁ። ባልነው እኮ አሁን ያለንበት ነገር በኢየሱስ አንተ ግን በጣም ጸዴ ሰው ነህ። እግዚአብሔርን ይመቸ። ምን አገባኝ እኮ ማለት ይችላል። ሁሉም ሰው ያው ሁሉም ነገር ውስጥ አፍንጫው ማስገባት አይፈልግም ነገርና አንተ በጣም ጸዴ ሰው ነህ። ይመቸ። ባልየው ግን እግዚአብሔር አጋለጠክ በአንድም በሌላ። እንዴት ተቃጥለሽ ይሆን? አዘንኩላት ራሱ እግዚአብሔርን ያቃጥል። እስቲ ችንጀለ ሰምተናት እንምጣ በእናታችሁ። አለ በንዴት ስለሚያፈቅራት ስለሚወዳት የሚያደርገውን አላወቅም ነበር። አረዳት ማለት ነው። ሞት ስለሚወዳት ስለሚያፈቅራት የሚያደርገውን ነገር አላወቅም ነበር። አረዳት እንዴ? ላይክ እንዴት ማለት በጣም እዛና እዛ የሆነ ነገር ነው ያወራችሁ። በኢየሱስ እሺ ልዩ የምትለውን እንስማ። እንደሰማችሁት ነው። ምን አለችን? በትም ያልቅ ግጥም ጽፈሽ ነው ተብሏል መሰለኝ ትምህርት ቤት የተላከችው። ምን አለችን? ስለሚወዳት አረዳት። የሆነ ያሳደገውን በግ ያረደን ያስመሰልችው ሰው ነው ያረደውና አራጁን ዲፌንድ ለማድረግ በጣም እየተጋጋጠች ነው የምትገኘውና በጣም ምክንያት እየሰጣች እየተረዳች ወንድ ልጅ ሲናደድ እኮ እኔ ወንዶቹ ራሱ ሊናደዱበት የሚገባ ቪዲዮ ነው ባይ ዘ ዌይ። ምክንያቱም በጣም ምን ማለት ነው? ይሄን ያህል ከሰው በታች አሳነሻቸው። የሆነ አይምሮ የሌላቸው እህት ወንድም የሌላቸው ቤተሰብ የሌላቸው ሚስት የሌላቸው ሰልፍ ኮንትሮል የሌላቸው ምናምን ከብት ነው ያረግሻቸው ወንዶቹን ራሱ ማለት ነው። አዘ ወንዶች መናደድ ራሱ አለባቸው። ወንድ ልጅ ሲናደድ ደግሞ የሚያረገውን አያውቅም። አረዳት አለችን። እነዚህ እንስሳቶች የት ነው የሚኖሩት? አሁን እኔ የምፈራው ለሰው ሳይሆን
ከሌላ እንስሳ ጋር ራሱ ተቀላቅለው ኖሮ እንዳያበላሿቸው ነው እነዚህ ድመቶቹን ውሻዎቹን ጸባያቸው እንዳይቀየር። ሌላ የሚያሳስበኝ ነገር እነዚህ እንስሳቶች ነገ ይራባሉ። ተራብተው ሲዋለዱ የሚተኩት እንደዚህ አይነት አስተሳሰብ ያለው ዘር መሆኑ ራሱ እኔ በጣም ነው የሚያሳስበኝ። በስመአብ ኪት እኛማ ሶሻል ማለት I have heard the story ሙሉን አልሰማሁትም to be honest የልጅቷን ቪዲዮ የታረደችውን ማለት ነው ግን መያዙን ምናምን ሰምቻለሁ አሁን ከሁለት ቀን በፊት ከ3 ቀን በፊት ፖሊስ ነበር የህዝብን ጉዳት የሴቶችን ጉዳት ሊያስጠብቅ የሚገባው ሰው ነበር ፖሊስ ነበርና ብላ ተናግራለች ማለት ነው ኢማጂን እንግዲህ ማለት ስለ ህጉ ዕውቀት ያለው ሰው ነው እንደዚህ ያረጋ ያለው ዕውቀት የሌለው ሰው ደግሞ ምን ያክል ፋር እንደሚሄድ አስቡት ምን ማለት እንዳለብኝ አላቀም እስኪ እናንተ ሐሳባችሁን ኮሜንት ላይ አስቀምጡልኝ ግን ስለዚህ ሴትዮ ላይክ እሷ ፒክ ሚ ናት እኔ እንደ ፒክ ሚ ነው መቆጥራት አሁን እሱ እንደዚህ ስላልሽለት ደገፍሽኝ የሚልሽ ይመስልሻል or his family stay እሱ እንኳን ወዶ ያረጋው ስለሆነ ምን አገባው ግን his family his friends ወይም ደግሞ someone አላቀም around him አው ልክ ናት ምናምን ደገፈችው ምናምን ብሎ የሚወድሽ ይመስልሻል እኔ ጓደኛዬ ወንድሜ ምናምን ቢሆን ራሱ I don't think I'm going to react እንደዚህ እንዴት በስሞቱም እኮ ሞተች ነው ታርዳ ስለተረፈች ነው እንዴ አላወቀም ነበር ይወዳት ስለነበር ሚሚ የምትዩ you're a pick me and nobody is like picking you ታናዳልችማ እኔን ራሷ አናደች ጋይስ አንድ ጥያቄ አለኝ እነዚህ ዎቹፑድ የሚሉ ምንድናቸው ምንድነው የሚሸጡት ዎቹፑድ ነጭ ሽንኩርት ነው እንጂ ዎቹፑድ ምንድነው የሚሸጡት አንድ ብር ፖስት ያለው የሆነ ስቶሪ ያለ በእናታችሁ ምንድነው ያለው አስባችሁታል ዎቹፑድ የሚለው ከሚስቱ ጋር ቢጣላ እንዴት እንደሚጨውባት ይያለ እንዴት እንዳሳቀኝ because እነሱ ናቸው በቀጣውት ቢቀዘቅሱኝ በጣም ድምጻቸው ማለት ነው ከተማ ሙሉ ነው የሚሰማው ችለውበታል አስቡት ከሚስቱ ወይኔ ራሱን ነው የምትመስለው እውነት ራሱ ነው ትላል የእውነት ግን ራሱን ነው የምትመስለው የአንድ የ18 ዓመት ልጅ የራቁት ቪዲዮ ግንኙነት ሲደረግ ተለቆ ነበርና አንደኛ ነገር በጣም ነው የሚያሳዝነው ህፃን ናት 18 ዓመቷ ነው ሁለተኛ ነገር ራሷን አታውቅም ምንም እንቅስቃሴም የላትም ሁሉ በቃ ምንም በድን ሬሳ እንዴት ነው በቃ ምንም እንቅስቃሴ የለውም አይደል ማንንም ሰው እንደ አይነት እንትን ውስጥ ሆኖ ኢንቲሜት ሆኖ እንደዛ ሬሳ ሊሆን አይችልም አንለስ መድኃኒት ተሰጥቶት ኖክአውት ተደርጎ ራሱን ማካለውና ስለዚህ እቺ ልጅ ቪክቲም ወይም ተጠቂ ናት ተጠቅታለች መድኃኒት ሰጥተው ነው ጉድ የሰሯት የቀረጿት አንዳንዶቻችሁ ደግሞ መጀመሪያ ኤአይ ነው ብላል ነበር ሲነቃባት ነው ታሪክ የምትቀይረው ኦፍ ኮርስ ኤአይ ነው ልትችላለች እስቲ 18 ዓመታችሁን ሂዱና አስቡት እናንተ ማለት እንዴነን ነገር ድንገት ቢመጣባችሁ ምንድነው የምትሉት አይደለም እሱን ይቅር ይበለኝ እኔ የለስላሳ ጠርሙስ አውጥቼ ሸጬ ብስኩት ለመብላት ይሸጥኩትን ስንት ታሪክ እቀበጣጥራለሁ ሲያዝ እሱ እንኳን ያሳፍራል በጣም እኮ ነው የሚያሳፍረው አፍተር ኦል ቤተሰብ አላት ምን አላት ለዛ ይሆናል መጀመሪያ ኤአይ ነው ብላ በቃ ማምለጥ ነው የምትፈልገው ይሄ እስከ መጨረሻው ታሪኳን የሚያበላሽ ነገር ነው ከዛ ግን መድኃኒት ሰጥቶ የቀረጽከው ሰውዬ ደደብ ደነዝ ነክ በቃ አይ ሆፕ ሌጋሊ እንደምትጠየቅ ይሄን ቀርጸ እንትን እንዳልክ የራቁት ቪዲዮ መቅረጽ ምን ያህል እንትን እንደሆነ ታውቃለህ አይደል አይ ሆፕ በቃ የምትከሰስበት ወይኔ መፍራት ብቻ ነው ያለንኛ ሌላ ምን አለን እግዚአብሔር ምትሪ ልጅ ያለው ሰው እንደዛ ነው የሚል የሚመስለኝ እንዲህ ማድረግ ነበረበት ምናምን ብሎ ለሰው ላይ መፍረድ በጣም ያስፈራል because you don't know whom አሁን እህትህ መቼ እንደዚህ አይነት ነገር ውስጥ እንድትገባ አታውቅም ወንድሜ እኔ መቼ እንደዚህ አይነት ነገር አድርጎ አንገቴ እንደሚያስደፋኝ አላውቅም
እግዚአብሔር ይጠብቅ እንጂ በጣም በራሳችን ሰርክል ቢፈጠር የማናደርገውን ነገር ላይክ ወተን ሶሻል ሚዲያ ላይ አንበል እውነት ኮሜንት ላይ ገብታችሁ ምናምን እንዲህ ሲነቃባት ነው ምናምን አትበሉ እሷ ወዳና ሄደችው ነው አትበሉ ላይክ በጣም ተሳዝናለች ስቴይ ስትሮንግ የኔ እናት የኔ ቆንጆ ለሌሎች ለቲኔጀሮች በየት በኩል ማለፍ እንዳለባችሁ እንግዲህ ስሟት እስኪ ሴቶች እሷኮ ባዲ ናት ምናምን ከተባላችሁ በተለይ ቲኔጆች ጎበዝ ተማሪ ናት የሆነ ቢዝነስ ፕላን አላት at the same time ራሷን አልተወችም ፈን ታረጋለች ተዝናናለች ራሷን በሚጠብቅ መልኩ ወንዶች ማኒፕሌት አያደርጓትም ወንዶች ከፍተው የሰጧትን መጠጥ ጠጥታ ራሷን እንትን ምንድነው መድኃኒት ተሰጥቷት ተሸውዳ ሩም አትሄድም ራሷን ፕሮቴክት ታረጋለች በዛ ባዲ ሆኑ ደስ ይላል መደነስ መዝናናት ምናምን ደስ ይላል ግን ራሳችሁን ፕሮቴክት በማድረግ ባዲ ሆኑ አረሷ ባዲ ናት ራሷን አታስነካም በጣም ተጠራጣሪ ናት ሰው አታምንም አብሯት ካለ ሰው ራሱ አምና አትጠጣም አረሷ ባዲ ናት እናቴ ለወደፊቱ ነው የምታስበው የወደፊቷን ነው የምታሰምረው በሉ እሷን ስቴጅ ካለፋችሁ አጸዳ ካላችሁ ባይዘ ባዲ ነው ያበደ ላይፍ ነው የሚኖራችሁ የምሬን ነው በቃ እውነት ፋይናንሻሊ ባዲ ሁኑ በትምርታችሁ ባዲ ሁኑ አሁን ትምርት ምን ያረጋል እንትን ምንድነው ዋናው የሆነ ሶሻል ሚዲያ ላይ ሰርቶ ምናምን ኦፍ ኮርስ ሶሻል ሚዲያ ላይ ነው የሚሰራው ግን ሶሻል ሚዲያ ላይ ራሱ ክሪቲካል ቲንከር ሆናችሁ በሶሻል ሚዲያ ገንዘብ ለማግኘት በትምርት ያዳበራችሁ ጭንቅላት መኖር አለበት እዚህ ዛርጎ አምታቶ የሚያስብ አይምሮ ሲኖር ነው ሶሻል ሚዲያም ላይም አክቲቭሊ የምትሰሩትና በፋይናንስ በትምርት በአስተሳሰብ ምናም ባዲ ሆኑ ከዛም በኋላ እኚ ሁሉ ነገሮች ላይ ቶርክ አርጉበት ኢትስ ኦኬ ቱ ቶርክ ግን በቃ my beloved ladies my beloved teenagers be that kind of body እውነት በቃ እሺ my people የዛሬው ቪዲዮ ይሄን ይመስል ነበር ፈታ እንዳላችሁ በጣም ተስፋ አደርጋለሁ because I had fun too and also ብዙ በጣም ያመካክሩ እንዲደረጋል እንዲ ደግሞ አይባልም እንዲ ቢሆን ይሻላል የሚያስብሉ ብዙ ነገሮችን አይተናል ኮሜንት አድርጉ ሐሳቦቻችሁን ስጡ እሺ and subscribe ማድረግ እንዳረሱ ማስደረግም እንዳረሱ because ብቻችሁን እንዴት ፈን ታረጋላችሁ አይደል ፈን ያረግን ነው አይደል ስለዚህ ይመቻችሁ subscribe አስደርጉ ላይክ አድርጉ ይመቻችሁ peace